እኔ አላጣላችሁ። እነሱ ራሳቸው ተጣልተዋል። አዎ የፍቅር ጥያቄ አቅርቤለታል። እሱም ሌላ ህይወት ጀምሬያለሁ አይደል የሚላት ይሄን ነው የሚላት። እርግጥ ነው እሷ እንደምትወደው ለእሱ አውቃለሁ። እናም ዛሬ የመጣሁት ለየት ባለ መንገድ ነው የመጣሁባችሁ ቤተሰቦቼ። ያው የሆነ እንትን ነገር አጋጥሞኝ ማለት ነው። እሱን ግልጽ ለማድረግ ነው የመጣሁት። የጠየቃችሁኝ ጥያቄም መልስ ለመስጠት ነው የመጣሁት እኔ ዛሬ ማለት ነው። ዞሮም የጆን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከዛ ደግሞ ቤተሰብ የሆናችሁ በሸር እና በላይክ ጀምሩት። እሺ ዞሮም ዛሬ የመጣሁት ወደ ጉዳያችን ስንገባ እነዚህ በምስሉ የምታዩቸው ሁለት ልጆች ማለት ነው፣ በእነሱ ምክንያት ነው የመጣሁባቸው። እኔ ባልዋልኩበትና እኔ ባላደርኩበት ሄዳችሁ ለቤተሰብ የምትናገሩ ሰዎችና እኔ ሳላጣላቸው ዮሐንስ ነው ያጣላቸው፣ ጆን ነው ያጣላቸው ብላችሁ የምትዋሹ ሰዎች ስጀምር ወደ መልሳችን ስንገባ ማለት ነው። በመጀመሪያ ደረጃ እኔ አላጣላኋቸው፣ እነሱ ራሳቸው ነው የጣሉት። ራሳቸው ተጣልተዋል። አዎ የፍቅር ጥያቄ አቅርቤላታለሁ። እሱም ሌላ ህይወት ጀምሬያለሁ አይደል የሚላት ተይኝ ነው የሚላት። እርግጥ ነው እሷ እንደምትወደው ለእሱ አውቃለሁ። ስለዚህ እኔ ግን እንድታውቁት የምፈልገው እኔ አላጣላኋቸውም፣ እነሱን እኔ አላጣላኋቸውም። በራሳቸው ነው የተጣሉት፣ በራሳቸው መንገድ ነው የተጣሉት፣ በራሳቸው ነው የተጣሉት። እኔ አይደለሁም ያጣላኋቸው ልላችሁ ነው ማለት ነው። ሁለተኛ ደረጃ እኔ ያለሁ ወደ ሌላ ሰው ሄዳችሁ ከመናገር ወደ ቤተሰብ የሚሆን ወደ ሌላ ነገር ወደ ትልቅ ነገር ከምታደርሱት መጀመሪያ ወደ ቤተሰብ ሄዳችሁ ከመዋሸት እኔን ብታማክሩኝ እኔን ብትጠይቁኝ ሁሉም ነገር ትረዱ ነበር። ሩጣችሁ ቤተሰብ ጋር ምን አስኬዳችሁ? ቤተሰብ ጋር ምን አዳረሰው? ይሄ እኔ ጋር የምትፈቱት ነገር እኮ ነው። እንኳን እናንተ የማያገባችሁ አይደለም እሷ የሚያገባትም ራሱ ማለት ነው ከእኔ ጋር ነው መፍታት ያለባት። እኔ ግን ቀንድ ምክንያት ማወቅ የምትፈልጉት እኔ እንዳላጣላኋቸውና በራሳቸው ምክንያት እንደተጣሉ ነው። ይሄን ብቻ ማወቅ አለባችሁ። እሺ በራሳቸው ምክንያት ነው የተጣሉት፣ እኔ አላጣላኋቸውም እነሱን ማለት ነው። ስለዚህ እናንተ በማያገባችሁ እየገባችሁ የሰው ነገር የምትፈለፍሉ ሰዎች በውስጥ መጥታችሁ አንተ እንደዚህ አድርገህ አንተ ነው ያጣላሃቸው በአንተ ምክንያት ነው፣ ከዛ ደግሞ በኮሜንት እየገባችሁ አንተ ነው የምታጣላቸው ያለህ ምናምን የምትሉ ሰዎች ስነ ስርዓት አድርጉ፣ ስነ ስርዓት አድርጉ። የራሳችሁ ህይወት ነው፣ የሰው ህይወት አትበጥብጡ እንዴ። እኔ ምን ብዬ ሲያስቀብጭ አይታችሁ ነው? እነሱን ሳጣላቸው ምን ብዬ ሳጣላቸው አይታችሁ ነው? በራሳቸው መንገድ ነው የተጣሉት። አዎ ልክ ናቸው፣ ልክ ነኝ። በራሳቸው መንገድ ነው የተጣሉት። ስለዚህ የፍቅር ጥያቄ ነው አቅርቤላታለሁ አይደለ? እሷ ደግሞ የፈለከውን ነገር በአደባባይ ተናገር አይደለ? እኔ ደግሞ የፈለግኩትን ነገር አደባባይ ላይ መናገር አልችልም ነው፣ አለቀ ጉዳይ። እኔ ይሄ ማጣላት አይደለም፣ ከተጣሉት በኋላ ነው እንደዚህ ያልኩት። ስለዚህ እናንተ በመሀል እየገባችሁ ግን በውስጥ እየመጣችሁ የምትሳደቡ ሰዎች ተጠንቀቁ፣ አትሳደቡ። እኔ እስካልደረስኩባችሁ ድረስ እናንተ አትደረሱብኝ። እሺ ሲጀመር እኔ ለእናንተ አልደረስኩባችሁ፣ ልንገራችሁ፣ እናንተም አትደረሱብኝ። የሚያሰዳድብ ነገር ነው። በጣም በጣም አጸያፍ ስድብ የምትሰድቡ ሰዎች አላችሁ። ተው፣ ነገ ጠዋት ለራሳችሁ የሚቆረቆራችሁ ነገር ነው። አጸያፍ ስድብ መሰዳደብ ምናምን አያስፈልግም። ለምንድን እኔ ምን ስላደረኳችሁ ነው የምትሰድቡ? እኔ ከእናንተ ቤት መጥቼ እንትን አልኩኝ ወይ የእናንተ ቤተሰብ አልደረስኩኝ ወይ ለእናንተ አልደረስኩባችሁም። ስለዚህ መምከር ካለባችሁም በስነ ስርዓት ነው እንጂ እኔን መምከር ያለባችሁ መሳደብ ወደ ቤተሰብ መሮጥ ምናምን አይደለም። እኔ ቤተሰብ ጋር ሩጣችሁ ተናገራችሁ እኮ ምንም አይደለም፣ ምንም እንትን አይደለም። ቤተሰብም እኔን ስለሚያውቁኝ እኔ ደግሞ ያለው ሁኔታ አስረድቻቸዋለሁ። እኔ እንዳላጣላኋቸው ማለት ነው። ሌላው ተውትና እኔ እንዳላጣላኋቸው ተናግሬያለሁ። በራሳቸው መንገድ እንደተጣሉ ተናግሬያለሁ። ቪዲዮውም ልኬላቸዋለሁ። በራሳቸው መንገድ እንደተጣሉ በመጀመሪያ ሀ ብለው ሲጣሉ በራሳቸው መንገድ ሲጣሉ ማለት ነው። ስለዚህ እናንተ መጀመሪያ ማድረግ ያለባችሁ ከእኔ ጋር መመካከር ነበረባችሁ። እኔ መጥፎ ነገር አድርጌ ከሆነም እኔ አጣልቻቸው ከሆነም እኔን ነው መናገር ያለባችሁ። ወደ ሌላ ወደ ሰው ጉዳዩን እንዲተልቅና ጉዳዩን እንዲካበድ በቃ ምናምን አታድርጉት፣ ቀለል አድርጉት እንዴ። እኔ ሳላጣላቸው እና ዮሐንስን አጣላቸው ምናምን ብላችሁ ትናገራላችሁ እንዴ? እኔ መቼ አጣልቻቸው ነው? ምን ብዬስ
እንትን ስላልኳቸው ነው በእኔ ምክንያት የሚጣሉት። በራሳቸው መንገድ ተጣሉ። የፍቅር ጥያቄ ነው አቅርቤላታለሁ። አለቀ ጉዳይ። ይሄ ደግሞ እሷ ራሷ የምትወስነው ነገር ነው። እናንተ ስላላችኋት እናንተ ስለተናገራችሁኝ እንትን የሚል አይደለም። እኔ ዞሮም ምለው በውስጥ እየመጣችሁ አትሳደቡ። እንደ ምክር መምከር እንመክረዋለን። በቃ ወንድማችን እንደዚህ አይነት መንገድ አጥፍተሃል፣ በእንደዚህ አይነት ሄድ እንለዋለን የምትሉ ከሆነ ምክራችሁም እቀበላለሁ። ወንድሞችም እህቶችም ምክራችሁ እቀበላለሁ። አይ ለስድብ የምትሰመጡ ሰዎች ግን ስርዓት አድርጉ። እኔም እናንተ የማስተናገድ ችሎታ የለኝም፣ ለምትሳደቡ ሰዎች ማለት ነው። በፍቅር የመጣችሁ ለምክር የመጣችሁ ሰዎች ግን መርሃባ አለው፣ ችግር የለውም፣ ከእናንተ ጋር ነኝ፣ እቀበላችኋለሁ። ሳላቅ ያጠፋሁት ነገር ካለ እንደዚህ አጥፍተሃል፣ ይሄ እንደዚህ ነው መሆን ያለበት የምትሉ ሰዎች ካላችሁ፣ እኔ እስከዛሬ ያጠፋሁትም ነገር የለኝም። ካጠፋሁም ችግር የለውም፣ እናንተ እንዳላችሁት ያጠፋሁበት ምክንያቱም ትነግሩኛላችሁ። ይሄን አጥፍተሃል፣ እንደዚህ መሆን የለበትም ትላላችሁ። ስለዚህ እባካችሁ አንዳንድ ሰዎች አላችሁ እየገባችሁ በሰው ጣልቃ አትግቡ፣ በሰው መሀል ጣልቃ አትግቡ። ከዛ ደግሞ ፌክ አካውንት እየከፈታችሁ ማለት ነው፣ የራሳችሁ ያልሆነ አካውንት እየከፈታችሁ የምትሳደቡ ሰዎች፣ በኮሜንት እየገባችሁ የምትሳደቡ የምትጽፉ ሰዎች ለምን በእውነታዊ ማንነታችሁ ወጥታችሁ ሰውን የምትመክሩና ሰውን የምትሉ ከሆነ በእውነታዊ ማንነታችሁ ወጥታችሁ ሰው አትወቅሱ። ከመሬት ተነስታችሁ በፌክ አካውንት ከፍታችሁ ሰው መስደብ፣ ሰው እንደዚህ ነው ማለት፣ ሰው ለሰው ማጋጨት ምንድን ነው ይሄ? ይሄ እናንተ ከማንም በላይ አዋቂ ሆናችሁ ሳይሆን ወይም እናንተ ከማንም በላይ ሆናችሁ አይደለም። እሺ ንገራችሁ እንዴ፣ መጀመሪያ ተረጋጉ። ራሳችሁን የምታወሩት ወሬ ይሄ አሁን እንደዚህ ያልኩት ነገር በኋላ ምን ይዞልኝ ይመጣል፣ ምንድን ነው የሚያስከትልብኝ ብላችሁ ማሰብ አለባችሁ እንዴ። እናም ቤተሰቦቼ እኔ መመለስ የፈለኩትን መልስ ይሄን ነበር። እውነታዊ እንድታውቁ ነው የፈለኩት። እኔ አላጣላኋቸውም፣ በራሳቸው መንገድ ነው የተጣሉት። አንተን ያጣላቸው የምትሉ ሰዎች ካላችሁ ኑ ላይቭ ላይ ስገባ ማለት ነው፣ በላይቭ ነው እሺ። እኔም ያጣላኋቸው ከሆነ በላይቭ ነውና እንዴት አድርጌ እንዳያጣላኋቸው ሙሉ ማስረጃ ካላችሁ መነጋገር ትችላላችሁ። ያለ ምንም ነገር ግን አንተን ያጣላኋቸው፣ አንተን እንደዚህ ያደረካቸው፣ በአንተ ምክንያት ነው እንደዚህ ደረጃ እዚህ የደረሱት፣ እኔ እንዴት ላጣላቸው ይችላሉ? ስለዚህ ቤተሰብ ወገን እየተጠነቀቅን የምናወራው ወሬ እየተጠነቀቅን እሺ። ሰው ባልዋለበት ሰው ባላደረገው ነገር ብናማ ምንም ዋጋ የለውም እንዴ፣ መሆናችሁ ነው። ስለዚህ እኔ የምመልስ የሚፈልገውም ይሄን ነበር። በጣም ነው የማመሰግነው አብራችሁኝ ስለቆያችሁ። እውነታውም ያወቃችሁ ይመስለኛል። ያጠፋሁት ካለም እንደዚህ ነው አስተካክለው ይሄን በሉኝ፣ ችግር የለውም፣ ምክራችሁን እቀበላለሁ። እናንተ የምትሳደቡ ሰዎች ግን ስነ ስርዓት አድርጉ፣ አደብ አድርጉ። ቤተሰብ መሄድ ጋር የሌለበት ነገር አታድርሱ እሺ። ከኔ ጋር ተወያዩ። ደግሞ በውስጥ መጥታችሁ የምትሳደቡ ሰዎች ስነ ስርዓት አድርጉ ብያለሁ። ስለዚህ ቤተሰቦቼ ሄሉን ነው የፍቅር ጥያቄ አቅርቤላታለሁ እሺ። ቁርጡን ነገራችሁ ማለት ነው፣ የፍቅር ጥያቄ ነው አቅርቤላታለሁ፣ አለቀ ጉዳይ። ስለዚህ ማይ ፋሚሊ የነበረን ቆይታ በጣም ነው የማመሰግነው። ይሄን ይመስል ነበር። ስለዚህ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁም ሼር እያደረጋችሁ ላልደረሰ እንዲደርስ ለእነዚህ በውስጥ እየመጡ የሚረብሹ ሰዎች አድርሱላቸው እሺ። እናም በጣም ነው የማመሰግነው። እወዳችኋለሁ። ሰላማችሁ ብዝት ይበልኝ ማይ ፋሚሊ ባይ